አላህን መለመን ያለብህ ሲቸግርህ መለመን አለብህ፣ ሲደላህ መለመን አለብህ። ምክንያቱም ነቢያችን አለይሂ ሰላም يقول ተዓረፍ ፊ ረኻ ያዕሪፉከ ፊ ሽዳ። በሰላምህ ጊዜ፣ በጤናህ ጊዜ፣ በሀብትህ ጊዜ፣ ምቾት ላይ በሆንክ ጊዜ አላህን ጠይቅ። ወደ አላህ ዱዓ አብዛ። ወደ አላህ ጥሪህን መለማመጥህን አጠንክር። በሰላምህ ጊዜ ሰላምህ እንዳይናጋ፣ ሰላምህ እንዳይጠፋ፣ ያገኘኸው ኒዕማ እንዳይወገድብህ አላህን ጠይቅ። የውመ ሚነል አያም ከቀን አንድ ቀን ችግር ቢከሰትብህ ያዕሪፉከ ፊ ሽዳ፣ በችግርህ ጊዜ አላህ ይደርስልሃል። በችግርህ ጊዜ አላህ ያውቀሃል። በችግርህ ጊዜ ለዱዓህ ሙስተጃብ ታገኛለህ። ወኢላ በሰላሙ ጊዜ የሚኩራራ ሰው፣ በሰላሙ ጊዜ አላህን ማይጠይቅ ሰው እኔ ለምንድን ነው የምጠይቀው ይላል። አንዳንዱ ደግሞ ለምን ለምናለው? መኪና አለኝ፣ ልጅ አለኝ፣ ሱቅ አለኝ፣ ፋብሪካ አለኝ፣ ጉልበት አለኝ፣ ዕውቀት አለኝ፣ በዙሪያዬ ስንት አጃከር አለኝ፣ ምን አጣው ብዬ ምን እጠይቃለሁ? ናም ሰዎች ምን ያላጡት ነገር አለ? ዱንያና ቅራቅንቦ በዙሪያህ ቢሞላህ አስጨናቂው አንገብጋቢው ዋናው ጉዳይ የአኼራ ጉዳይ ነው። እጣፈንታው ያለየው ነቢያት ሁሉ አላህን ስብሓነሁ ወተዓላ የተለማመጡለት ሐታ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ሰሓቦቹ፣ ወልዮች፣ የአላህ ባሪዎች ሁሉም ጭንቀታቸው ምንድነው? አኺራ ነው። ከማ ቃለ አላሁ ጀለ ወዐላ ፊ ኪታቢህ ፈሚንሁም መን የቁል ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበ ናር። ይሄ የዱዓ ሻኛ ነው። የዱዓ ሻኛ፣ የዱዓ አስኳል፣ ዱንያንም አኺራንም ጠቅልሎ የያዘ ሻሚል የሆነ ዱዓ ነው።